አንዲና ጓደኞቿም ሱዳን ድረስ የመጡት ታግተው ያሉ ሴቶችን ለማዳን ነው። የዛኑ ቀን ማታም ሴቶቹ አሉበት የተባለው ክፍል ሰብረው ወደ ውስጥ ይገባሉ። ውስጥ ግን በሚያስደነግጥ ሁኔታ ሴት የሚባል ነገር አልነበረም። በጣም የታጠቁት ትልልቅ ወታደሮችና ካሜራ ያለበት ክፍል ውስጥ ነበር የገቡት። ነገሩም ወጥመድ ነበርና ወዲያው እና አንዲ ላይ ወታደሮቹ መተኮስ ጀምራሉ። አንድንና ጓደኞቿንም እዛው መሬት ላይ ከደፏቸው ባለስታቸው ሊወጡ ነው። ገለናቸዋል ብለው ሊወጡ ያሉት ወታደሮቹን በስተመጨረሻ አንድ ያልጠበቁት ነገር ይገጥማቸዋል። ክብራን አድማጮቻችን ዛሬም ኦልድ ጋርድ የተሰኘ በ2020 የወጣ ፋንታሲ አክሽን ፊልም ይዘላችሁ መተናል። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። በኮሜንት ስፍራ ላይም ለፊልሙ ያላችሁን ሀሳብ አስተያየት እየጻፋችሁልን አብራችሁን ቆዩ። ፊልሙ የሚጀምረው አንድ የተባለችን ሴት እያሳየን ነው። አንዴም ዛሬ ወደ ሞሮኮ ሄዳ ቡከር የተባለውን የድሮ ጓደኛዋን አገኘችው። ከቡከር ጋር አዲስ አንድ ላይ የሚሰሩት ስራ አግኝተዋል። ቡከርም ስራው ሴቶች ሱዳን ውስጥ ታግተው እንዳሉ ይነግራታል። የተሰጣቸው ስራ ደግሞ ሴቶቹን ሄዶ ማዳን ነው። ይህንን ስራ የሰጣቸው አንድ ጀምስ የተባለ ሰው እንደሆነ ይነግራታል። ጀምስ ማለት ደግሞ ታዋቂ የሲአይኤ ኤጀንት ነው። ቡከርም ሄደው ሴቶቹን አንድ ላይ እንዲያድኑ እየተማጸናት ነው። እንዲህ ግን እንደማትፈልግ ድጋሚ ለሱ እንደማስራ ሁሉ እያወራች ነው። ምክንያቱም ባላቸው በሚተዳደሩበት ህግ መሰረት ለአንድ ደንበኛ አንድ ጊዜ ብቻ ስራ እንደሚሰሩ ነው። ቡከርም ቢያንስ ሆቴል ድረስ መታ ከቀሩት ቡድኖች ጋር እንድትነጋገር ይማጸናታል። የዛኑ ቀን ማታም እና አንድ ሆቴል ተያይዘው ይሄዳሉ። እዛም ኒኪና ጆ የተባሉ የቆዩ ጓደኞቿን አገኘቻቸው። ቡድኑ ከተገናኙ ከተያዩ እንኳን በጣም ስለቆዩ አብረው አሪፍ ጊዜ ያሳልፋሉ። ከደቂቃዎች በኋላም ይሄንኑ ጀምስ የተባለን ሰው ሊያነጋግሩት ይሄዳሉ። ሌሎቹ ሁሉም አምኖ ስራውን አንድ ላይ ሊሰሩ ነው። አንዴ ግን ይሄ ጀምስ የተባለን ሰው ምንም እንዳላመነችው ፊልሙ ያሳየናል። የዛኑ ቀን ያገኘችው ሰዓትም ለምን ስራውን ለቆ ለመንግስት መስራት እንዳቆመ እየጠየቀችው ነው። ሚስቱ ከሞተች ጀምሮ ጭንቅላቱ በጣም እንደተረበሸ ስራ መስራት እንዳልቻለ ይነግራታል። እንዲህ ሰውየውንም እሱ የሚያወራውንም ምንም ነው ያላመነችው። ግን ደግሞ ሴቶቹ በጣም ስላሳዘኗ ስራውን ለመስራት ተስማማለች። የዛኑ ቀን ማታም ቡድኑ በሄሊኮፕተር ወደ ሱዳን ይሄዳሉ። ምሽት አካባቢም አሸባሪዎቹ አሉበት የተባለ ቦታ ይሄዳሉ። እዛም ተራ በተራ ጋርዶቹን እየገደሏቸው ነው። ትክክለኛ ሰዓት ጠብቀው ምድር ቤት ሴቶቹ አሉበት የተባለው ክፍል ወደ ውስጥ መግባት ይጀምራሉ። በሚያስደነግጥ ሁኔታ ግን ውስጥ አንድ ሰው ራሱ ሊያገኙ አልቻሉም። ጭራሽ ደግሞ ክፍል ውስጥ ትልልቅ ካሜራዎች ተገጥመዋል። ቡድኑ በስተመጨረሻ ወጥመድ ውስጥ እንደገቡ ማምለጥ እንደማይችሉ ይገነዘባሉ። በተመሳሳይ ሰዓትም ካሉት በሮች እንዳለ አገር ወታደሮች ወጥተው እነሱ ላይ መተኮስ ይጀምራሉ። የተኮሰባቸው ተኩስም ከባድ ነበርና ሽጉጡ ቀለሃው እንዳለ እነሱ ላይ ነበር ያለቀው። በዚህኛው ሀተም አራቱም መሬት ላይ ወድቀው ደም እየፈሰሳቸው ነው። ወታደሮቹም ገለናቸዋል ብለው ክፍሉን ለቀው ሊወጡ ነው። በሚያስደነግጥ ሁኔታ ግን አራቱም ቀስ በቀስ እያገገሙ እንደነበር ፊልሙ ያሳየናል። ቀለሃ እንኳን ሳይቀር ከሰውነታቸው ውስጥ እያወጡ ነው። ከዛ በኋላም ታጥቀው ነበርና ተነስተው ወታደሮቹን እንዳለ በአንድ ጊዜ ይገሏቸዋል። ይሄ ሁሉ እንደተፈጠረ ከነሱ ውጭ አንድ ሰው ራሱ አላወቀም። ከላይ የተገጠመው ካሜራ ግን ጀምስ ቁጭ ብሎ እየተመለከተው ነበርና አይኑ የተመለከተውን ማመን ነበር የከበደው። ምክንያቱም ያ ሁሉ ሽጉጥ ተተኩሶባቸው እንዴት በህይወት እንዳሉ ነው። ቡድኑም ከዛ በኋላ ወጥተው በደም የተጨማለቀው ልብሳቸውን አንድ አካባቢ ላይ ይቀብሩታል። ባቡር ተሳፍረውም ወደ መጡበት እየተመለሱ ነው። የመጀመሪያ ስራቸውም ጀምስን ፈልገው እኚህ የተኩሱባቸው ሰዎች ማን እንደሆኑ ማረጋገጥ ነው። ምክንያቱም ጠላቶቻቸውን ማወቅ ስለሚፈልጉ ነው። ፊልሙም ወዲያው እኚህ አራቱ ሰዎች የቆዩ ወታደሮች እንደሆኑ ያሳየናል። መቆየትም አልፈው የእነሱ ጓደኞች ቤተሰቦቻቸው እንዳለ ከሞቱ አመታት ነው ያለፈው። ጥንት ጀምሮ ግን እነሱ ምንም አደጋ ሲደርስባቸው ሰውነታቸው ወዲያ ያገግማል። በዚህ ምክንያትም ምድር ላይ ብቻ ከ100 ዓመት በላይ እንደኖሩ ፊልሙ ያሳየናል። ይሄ ችሎታቸውን የተለየ አቅማቸውን ደግሞ ለጥሩ ነገር ይጠቀሙታል። ወታደርም ስለነበሩ ክህሎታቸውም ከባድ ስለነበር ሰዎችን ባሉበት ቦታ ያድኗቸዋል። ከዛሬም በጣም ብዙ ሰዎችን በዚህ መልኩ እንዳዳኑ ፊልሙ ያሳየናል። ይሄ ሚስጥራቸውን ከሞት እንደሚነሱ ግን አንድም ሰው ራሱ አያውቅም። ትናንትና በተፈጠነው ነገር ግን በካሜራው ምክንያት በዚህኛው ሰዓት አንድ ሰው አውቆባቸዋል። ይሄ ነገርም ከሚባለው በላይ በጣም ደብሯቸዋል። የፊልሙ አፍጋኒስታን ውስጥ ይወስድናል። ናይል የተባለች ወታደርም ከጓደኞቿ ጋር አንድ አሸባሪዎች ያሉበት ሰፈር ተገኝተዋል። እዚህ አካባቢ ደግሞ አሸባሪዎቹ ሴቶችን በግድ ይዟቸው እንዳሉ ነው የሚታወቀው። ናይልም ወደ ሴቶቹ ሄደ አሸባሪዎቹ የት ናቸው ላይ ጠይቀቻቸው ነው። መጀመሪያ ላይ ሴቶቹ በጣም ስለፈሩ ጸጥ ብለው እየተመለከቷት ነው። አንዷ ግን በአይኗ አንዱን በር እንደጠቀመቻት ፊልሙ ያሳየናል። ናይልና ጓደኞቿም ሴትዮዋ ያለቻቸው ነገር ገብቷቸው ነበርና በፍጥነት ሄደው በሩን በርግዶ ወደ ውስጥ ይገባሉ። ውስጥ የነበሩትን አሸባሪዎችም ተራ በተራ ተኩሰው ገድሏቸው። ናይልም ወደ አንደኛው ጠጋ ብላ ኪሱን ፈትሻ የሚጠቅም ነገር ካለ ልትመለከት ነው። ሰውየው ግን በእጁ ላይ ቢላ ይዞ ነበርና አንገቷን ይቆርጧል። በተመሳሳይ ሰዓትም በባቡር እየመጡ የነበሩት እና አንዲ አስፈሪ ህልም ይመለከታሉ። አራቱም በአንድ ቀን በአንድ ሰዓት የተመለከቱት ህልም ደግሞ ናይል የተባለችው ጓደኛቸው ስትጎዳ ነው። እነሱም ከነሱ መካከል አንዷ እንደሆነች ወዲያው እንዳወቁ ፊልሙ ያሳየናል። አንዲም እናንተ ሄዳችሁ ጀምስን ፈልጉት እኔ ናይልን አመጣታለሁ ብላ ትታቸው ነበር ሄደችው። በሌላ በኩል ናይልም ራሷን ያገኘችው ሆስፒታል አልጋ ላይ ተኝታ ነው። ትናንት እንደዛ ጎረሯ እስኪቆረጥ ድረስ የቆረጣ ሰውዬ በዚህኛው ጠባሳ ራሱ አልነበረባትም። ጓደኞቿ
ጓደኞቿም ይሄንን ተመልክተው በጣም ይደነግጣሉ። ናይልንም ወደ ጀርመን ልከዋት ምርመራ መውሰድ እንዳለባት ይሄ ነገር የጤንነት እንዳልሆነም ይነግሯታል። ናይልም ይሄንን ንግግራቸውን ስትሰማ በጣም ነበር የደነገጠችው። ምክንያቱም ጀርመኖች የሚመረምሩበትን መንገድ በጣም ስለምትፈራው ነው። የዛኑ ቀንም ጥግ ላይ ቁጭ ብላ ዘፈኗን እየሰማች ራሷን ለማረጋጋት እየሞከረች ነው። በተመሳሳይ ሰዓትም አንዲ መታ ነበርና ፊት ለፊቷ ሽጉጥ ደቅና እንዳትንቀሳቀስ አደረገቻት። ናይል ማነሽ ምንድነው የምትፈልጊው ብላ ብትጠይቃትም ግን አንዲ ሳትሰማት እዛው ራሷን እንድስት ነበር ያደረገችው። በመኪና ጭናትም ደብቃ ከዛ ካምፕ አውጥታ ይዛት እንደወጣች ፊልሙ ያሳየናል። ከደቂቃዎች በኋላም ናይል የነቃችው የወታደሮች መኪና ውስጥ አንዲ መኪናውን እየነዳችው ነው። በጣም ስለደነገጠችም ከጀርባ መኪናውን ከከፈተችው በኋላ ዘላ ነበር የወደቀችው። አንዲም ደርሳባት ሽጉጥ ከጀርባ ተኩሳባት እንድትጎዳ ታደርጋታለች። ከዛ በኋላ እስክታገግም እየጠበቀቻት ነው። ቃችም አንዲ መልስ ከፈለገች እንድትከተላት ብቻ ነበር የተናገረችው። ወዲያው ፊልሙም ኢንግላንድ ውስጥ አንድ ስቲቨን የተባለ ሰው ጋር ይወስድናል። ስቲቨንም ዛሬ ሰዎች የሞሉበት አዳራሽ ፊት ለፊት መድረክ ላይ ቆሞ አንድ ነገር እያቀረበ ነው። እስከዛሬ ሲመራመርበት የነበረውን ነገር እንዳለ ለሰዎች መናገር ይጀምራል። ስቲቨን በዛ ላይ እያለፈ ያለው ሰዎች ረጅም ዓመት እንዲኖሩ ነው። ሰዎችን ሊጎዳ ሊያደክም የሚችል ማንኛውም ህመም መቋቋም የሚችል ሰው መፍጠር ነው። ይህ ስራው እንዲሳካለትና ሰዎች ላይ እንዲሞክርለትም ቀን ከሌሊት እየለፋ ያለ ሰው እንደሆነ ፊልሙ ያሳየናል። በተመሳሳይ ሰዓትም ይህን ፕሮግራም እየታደመ ካለት መካከል ጀምስ የሚባለው ሰው ተገኝቷል። ጀምስም ስቲቨንን መኪና ውስጥ ካገኘው በኋላ የባለፈውን ቪዲዮ ያሳየዋል። ቪዲዮ ላይ እና አንዲ እንደዛ ተተኩሶባቸው ከሞት ሲነሱ የሚያሳይ ነው። ስቲቨንም ይህንን ተመልክቶ በጣም ይገረማል። ጀምስንም አራቱንም አግተ ይዘህልኝና ብሎ ነበር ያዘዘው። ሌላ በኩል አንዲና ናይልም አደንዛዥ እጾችን የያዘ ሄሊኮፕተር ወደ ፓሪስ ስለሚሄድ ተሳፍረው ብሎት ሊሄዱ ነው። በዚህኛው ሰዓትም ናይል አንዲን በጣም እየፈራቻት ነው። ምክንያቱም ከነጨራሹ ምንም ስለማታውቃት ነው። እንደዛው በአይነ ቁራኛ እየተጠባበቁ እየሄዱ ሳለም አንዲ እንቅልፏ መጥተው ሄሊኮፕተር ውስጥ ተኛለች። ይህንን አጋጣሚ የተጠቀመችው ናይልም እጇን ጥብቅ አድርጋ ነበር ያሰረችው። የእሷን ሽጉጥ ወስዳም ፓይለቱ ላይ ሽጉጡን ደቅና በፍጥነት ሄሊኮፕተሩን እንዲያቆመው ወደ መሬት እንዲያወርደው ነገረችው። ይህንን የሰማው ፓይለቱን በጣም ይደነግጣል። አንዲም ወዲያው ምርጥ ሀሳብ ይዛ ነበር የመጣችው። ሽጉጧን ወደ ፓይለቱ ደቅና የሞተ እንዲያስመስል በምልክት እየነገረች ነው። ከዛ በኋላም እንደተኮሰች ፓይለቱ አውቆ የሞተ ያስመስላል። ናይልም በዚህ ተደናግጣ አሁን በቃ አለቅም ብላ በጣም ነው የፈራችው። የዚህኛው ሰዓትም አንዲ ብልጥ ነበረችና እጇን እንድትፈታት ማብረር እንደምችል እየነገረቻት ነው። ማራጭ ያጣችው ናይልም ያሰረችው እጇን ወዲያው ነበር የፈታችው። ከዛ በኋላም ፓይለቱ እንደነቃ ነገሩ እንዳለ ውሸት እንደሆነ ይገባታል። በጣም ተናዳም እዛው ሄሊኮፕተር ውስጥ ከአንዲ ጋር መደባደብ ይጀምራሉ። አንዲ የቆየች ልምድ ያላት ወታደር ነበረችና ወዲያው እጇን አጣጥፋ እንድትቀመጥ ነበር ያደረገችው። አንዲም እባክሽ አብረሽን ስሪ ብላ የተመጸነቻት ነው። ናይልም በስተመጨረሻ ተስማምታ አብረው አንድ ላይ ፓሪስ ይወርዳሉ። ከዛ በኋላም ወደ አንድ የቆየ ቸርች እየሄዱ ነው። ምክንያቱም ጓደኞቻቸውን እዛ ስለሚያገኟቸው ነው። አንዲም ከጓደኞቿ ጋር ናይልን እያስተዋወቀቻት ነው። ምሽት ላይም ሁሉም ቁጭ ብለው አንድ ላይ እራት መመገብ ይጀምራሉ። እሱም ከስንተኛው ክፍለ ዘመን ጀምሮ መኖር እንደጀመሩ ሁሉ እያወሩ ነው። ቡከር በሚያስደነግጥ ሁኔታ በ18ኛው ክፍለ ዘመን የተወለደ ሰው ነው። ኒኪና ጆ ደግሞ በ12ኛው ክፍለ ዘመን የተወለዱት። ከሁሉም በጣም የቆየችው ያረጀችውም አንዲ እንደሆነች ፊልሙ ያሳየናል። ይሄንን ሁሉ የሰማችው ናይልን በጣም ነው የደነገጠችው። አንዲም ዛሬ ይሄ የሚያድነው ኃይላቸው አንድ ቀን ሊጠፋ እንደሚችል እየነገረቻቸው ነው። እዛ ቀን እንዲዘጋጁና እንዲሁ ዘላለም መኖር እንደማይችልም ነገረቻቸው። የዛኑ ቀን ማታም ሁሉም ተኝተው ሳለ ናይል አስደንጋጭ ህልም ተመልክታ ነበር የነቃችው። በህልሟ የተመለከተችውን ሲጠይቋትም አንዲት ሴት በጣም በብረት ከታሰረች በኋላ ወደ ውሃ ስትለቀቅና እዛው ስትሞት እንዳየች ነገረቻቸው። እነሱም ያየችው ሴቷ ጓደኛቸውን እንደነበር ስሟን ኪዊን እንደሚባል ይነግሯታል። አንዲም እቺ ኪዊን ከተባለች ሴት ጋር ጓደኛሞች እንደነበረች እየነገረቻት ነው። እኚህ ሁለቱ ጓደኛሞችን በጣም ከብዙ አመታት በፊት ሴቶችን ለማዳን አንድ አካባቢ ይሄዳሉ። ያድኑት የሄዱት ሴቶች ደግሞ ጠንቋዮች ናቸው ተብለው በአካባቢው የተጠሉ በማህበረሰቡ በጣም የሚሻሸጉ ሰዎችን ነው። እነሱም እዛ እንደደረሱ ማህበረሰቡ ሴቶችን ሳይሆን እነዚህን ያገኛቸዋል። ከእነዚህ ናቸው ጠንቋዮቹ በሚልም ከቀናት በኋላ ህዝብ ፊት ለፊት ሊያንጠለጥሏቸው ነው። እንዲም የዛን ቀን ማታ እንዴትም ከዛ ነበር ያመለጠችው። ጓደኛዋ ኪኑን ግን በብረት ሳጥን ከዘጉባት በኋላ ውሃ ውስጥ ይለቋታል። ከዛ እዛው እንደዳነች እዛው እየሞተች እዛው እንደዳነች ማለቅ የሌለው ነገር ውስጥ እንደገባች ይነግሯታል። ይህንን የሰማችው ናይልም አየር ልትወስድ ወደ ውጭ እንደወጣች አንዲ ተከትላት ነበር የወጣችው። በተመሳሳይ ሰዓትም በጣም ብዙ ወታደሮች ወደዛ ቸርች መጥተው ሁሉንም ሊይዟቸው ነው እና አንዲም ይህንን ተመልክተው ነበርና በፍጥነት በጀርባ በረዶ ውስጥ ይገባሉ። እነሱ በገቡበት ሰዓት ግን ኒኪና ጆ የተባሉት ጓደኞቻቸው ተወስደዋል። ቡከር ደግሞ ሰውነቱ ላይ ቦምብ ስለፈነዳ በጣም ነው የተጎዳው። እኛህትም ለማገገም ረጅም ሰዓት ይወስድበታል። አንዲና ናይል ግን እዛ የነበሩት ወታደሮች እንዳለ የዛኑ ቀን ማታ እንደገደላቸው ፊልሙ ያሳየናል። ያገገም የነበረውን ቡከርን ይዘው እቃቸው እንዳለ ሰብስበው የዛኑ ቀን ማታ ከዛ አካባቢ ላይ ይሄዳሉ። በሌላ በኩል ኒኪና ጆ የተያዙት በቀጥታ ወደ ኢንግላንድ እንዲመጡ ተደረጉ። እዛም ጀምስ አግኝቷቸው ወደ ስቲቨን የተባለ ሰውዬ ይወስዳቸዋል። ስቲቨንም በዚህኛት ምርምሩ ላይ ያካሄድባቸው ነው። እንዴት እስከዛሬ
በህይወት እንደቆዩ ምን ቢኖርባቸውም እንደሆነ ማወቅ ይፈልጋል። ስቲቨንም ጀምስን የቀሩትን ሁሉን እንድታመጣልኝ እፈልጋለሁ ብሎ ነበር ያዘዘው። እኚህ ሁለቱንም ላብራቶሪ ከወሰዳቸው በኋላ የሚፈልገውን ነገር እንዳለ ከሰውነታቸው ውስጥ ይወስዳል። ጀምስን በእሳት ወደሱ መጥቶ አሁን ምንም አይጠቅመውም ልቀቃቸው ብሎ እየተማጸነው ነው። ስቲቨን ግን አለቃቸውም ብሎ በግልጽ ሲናገር ጀምስ በጣም ይናደዳል እና አንዴም በዚህኛት የሚደበቁበት ሌላ ቦታ አግኝተዋል። ቡከር ደግሞ ጀምስ የት እንዳለ ለማወቅ እየጣረ ነው። አንዴም ሰውነቷን ስትመለከተው ደም እስካሁን እየፈሰሳት ነው። ይህ ማለት ደግሞ ከዚህ በቀደም እንደምታገግመው እስካሁን ድረስ ማገገም አልቻለችም። ነገሩ በጣም ስላስደነገጣትም ፋርማሲ ሄዳ አንዳንድ መድኃኒቶች ትገዛለች። መኪናዋም ተመልሳ ቁጫው ላይ ያሰበች ነው። እስከዛሬ ስታገግም ብትቆይም በዚህኛት ግን ማገገም አቅሟ በጣም እየቀነሰ እንዳለ በቅርቡም እንደምትሞት ይገባታል። የዛኑ ቀን ማታም ናይል አየር ልትወስድ ወደ ውጭ እንደወጣች ከአንዲ ጋር ይገናኛሉ። አንድ ላይ ቆሞም ስለ ቤተሰብ ማውራት ይጀምራሉ። በተመሳሳይ ሰዓትም ቡከር መጥቶ የጀምስን አድራሻ እንዳገኘ ይነግራቸዋል። አንዲም ጊዜ ማጣት አልፈለገችም ነበርና እዛ አድራሻው ቦታ ይሄዳሉ። እንደደረሱም የጀምስን ግቢ ሰብሮ ወደ ውስጥ ሊገቡ ነው። ናይል ግን በጣም ፈርታ ነበርና ወደ ኋላ ልታፈገፍግ ነው። ከዚህ በኋላም እንደማትቀላቀላቸው እሷ ቤተሰብ እንዳላትና ለቤተሰቦቿ እንደምትጨነቅ ነገረቻቸው። አንዲ ግን በዚህኛት ምንም ልትጫናት አልፈለገችም። አልፈለግሽ በቃ ሂጂ፣ እንደውም መኪናውንም ይዘሽ ሂጂ ብላ ነበር የፈቀደችው። መኪናውን ብቻ ሳይሆን የእሷንም ሽጉጥ እንደሰጠቻት ፊልሙ ያሳየናል። ከቡከር ጋር ተያይዘውም ወደ ቤት ውስጥ ሰብረው መግባት ይጀምራሉ። ከአንዴም ጀምስን እንዳገኘችው ጓደኞቻችን የት ናቸው ብላ ሽጉጧን ደቅና ልትተኩስበት ነው። የሚያስደነግጥ ሁኔታ ግን ከኋላ የነበረው ቡከር ለአመታት ጓደኛው ቢሆንም ዛሬ ግን ከርቷት ራሷ እንድትስት ያደርጋታል። ከዛ በኋላም ይሄ ሁሉ ነገር እያደረገ ያለው ለእነሱ እንደሆነ እየነገራት ነው። ምክንያቱም እንዲህ መኖር እሱ ስልችት ስላለው ነው። ት ደግሞ ስቲቨን የተባለው ተመራማሪ ይሄ እንዲቆምልን መድኃኒት ካገኘልን ብሎ እንደሚያስብ ይነግራታል። ልክ አንዲን ሰውነት ሲመለከተው ግን እስካሁን ድረስ ደም እየፈሰሳት ነው። ቡከርም እያገገመች እንዳልሆነ ሲመለከት በጣም ይደነግጣል። በተመሳሳይ ሰዓትም ስቲቨንና ሰዎቹ ወደ ውስጥ ገብተው ይዟቸው ሊሄዱ ነው። ጀምስም አንዲ ከዚህ ቀደም እንደምታገግመው እያገገመች እንዳልሆነ ለስቲቨን ይነግረዋል። ስቲቨንንም እሷን እንዲተዋት ልትሞት እንደምትችል እየነገረው ነው። ስቲቨን ግን እንደማይሰማው ከነገረው በኋላ ሁለቱንም ጎትቶ ይዟቸው ሊሄድ ነው። ጀምስ ግን እያስቸገረው ነበርና እዛው መጥቶት ራሱ እንዲስጥ እንዳደረገው ፊልሙ ያሳየናል። በኋላም ሁለቱን ይዟቸው ላቦራቶሪ ይሄዳል። እዛው ከነበሩት ከጓደኞቻቸው ጋር አንድ ላይ አልጋ ላይ እንዳሰራቸው ፊልሙ ያሳየናል። በሌላ በኩል መድረስ የምትፈልግበት ባቡር ጣቢያ ነበር የደረሰችው። እጇ ላይ የነበረውን ሽጉጥ ስትመለከተው ግን በሚያስደነግጥ ሁኔታ ውስጡ ቀለሃል አልነበረውም። ሽጉጡን የሰጠቻት አንዲ ናት። ለአንዲ የሰጣት ደግሞ ቡከር እንደሆነ ትዝ ይላታል። በዚህኛት ቡከር አንዲን እንደከዳት ወዲያው ስለገባትም መኪናውን አዙራ የጀምስ ቤት ነበር ሄደችው። እዛው ደርሳም ጀምስን ጓደኞቼ የት ናቸው ብላ እያፋጠጠችው ነው። ይህንን የሰማው ጀምስም እሷም እንደነሱ እንደሆነች ስለገባው ነገሩ እንዳለ ፍጥጥ አድርጎ ይነግራታል። እና አንዲንም በጣም ለብዙ ዓመታት ሲከታተላቸው እንደቆየ እነሱም ግን ሁሌ ጥሩ ነገር ብቻ እንደሚሰሩ ለመጥፎ ነገርም ይሄን አቅማቸውን ተጠቅመው እንደማያውቁት ይነግራታል። እና አንዲ ያዳናቸው እያንዳንዶቹ ሰዎችም እስከዛሬ ምድር ላይ ትልልቅ ስራ የሰሩ ሰዎች ናቸው። በዚህኛው ሀት ጀምስ እነሱን ማሳሰሩ ጥሩ እንደሆነ ነበር ያሰበው። አሁን ግን በጣም እንዳጠፋ እንዲለቀቁ እንደሚፈልግ ለናይል ይነግራታል። ሁለቱም ተስማምተውም አንድ ላይ የስቲቨን ላብራቶሪ ይሄዳሉ። እዛም ወደ ውስጥ እንድትገባ ካደረጋት በኋላ እያንዳንዱን በር የምትከፍትበትን ማስተር ካርድ ይሰጣታል። ናይልም ታጥቃ ነበርና ቀጥታ የጓደኞቿ ክፍል ነበር ሄደችው። ተራ በተራ ጋርዶቹን ገላም እነሱ አራቱንም እንዳስለቀቀቻቸው ፊልሙ ያሳየናል። ቡድኑም አንድ ላይ ተይዘው ከዛ ህንጻ ሊወጡ ነው። በዛ ላይ ደግሞ ሁሉም አንዴ ሽጉጥ እንዳይተኩስባት እየጠበቋት ነው። ምክንያቱም ከዚህ በኋላ ከተተኮሰባት ቀጥታ ስለምትሞት ነው። እነሱም ለመውጣት ቢሞክሩም ግን ሊፍቱ ወደ ታችኛው ክፍል ሲሄድ ይመለከታሉ። ወንዶቹም ውስጥ ስቲቨን ያለው በሚል በደረጃ ተከትለው እታች አግኝተውት ሊገሉት ነው። ለነና አንዴን ግን እዚሁ እንዲቆዩ ይነግሯቸዋል። ወንዶቹ እንደሄዱም በሚያስደነግጥ ሁኔታ ስቲቨን ከተደበቀበት ይወጣል። ይህ ሁሉ ነገር የእሱ እቅድ ነበርና በዚህኛው ሴቶቹ ብቻቸውን ስላገኛቸውም ሽጉጥ ደቅኖባቸው ሊገላቸው ነው። ሴቶቹ ግን ቅድም ሄሊኮፕተር ውስጥ ያሳለፉት ነገር ትዝ ይላቸዋል። አንዴም ወዲያው ተተኩሶባት የሞተች እያስመሰለች ነው። ስቲቨን ሲደነግጥም ሴቶቹ እዛ ያጠቁታል። ለም ይዛው ከ14ኛው ፎቅ ላይ ይዘላሉ። ቀጥታ መሬት ላይም የወደቁት መኪና ላይ ነበርና ስቲቨን እዛው ይሞታል። ናይል ግን ከደቂቃዎች በኋላ እንደነቃችና ጓደኞቿ ከዛ አካባቢ ይዘዋት እንደሄዱ ፊልሙ ያሳየናል። ከዛ በኋላ አራቱም አንድ ካፌ ቁጭ ብሎ ቡከር ላይ የሚወስኑበትን ነገር እየተነጋገሩ ነው። አራቱም አንድ ላይ አንድ ቅጣት ሊቀጡት ነው። ምክንያቱም ከሰዓታት በፊት ከርቷቸው ስለነበረ ነው። አንዲም በዚህኛው ወደ እሱ ሄዳ ቅጣቱን ነገረችው። ቅጣቱም ለ100 ዓመት ከነሱ ቡድን መካከል አንዳቸውንም እንዳያገኝ ነው። በብቸኝነት እንዲቀጣ ከ100 ዓመት በኋላም ታርቀው አንድ ላይ እንደሚሆኑ ይነግሩታል። አንዲና ቡከርም እዛው ለመጨረሻ ጊዜ ተቀቀፋሉ። ምክንያቱም ከዚህ በኋላ ሁለቱም መቼም እንደማይገናኙ በደንብ ስለሚያውቁ ነው። ከዛ በኋላም የቀሩት ቡድኖች ተያይዘው ጀምስ ጋር ይሄዳሉ። ጀምስም በጣም የሚገራረም ጥሩ ስራ እንደሰሩ ለምድር ያበረከቱት ነገርም ከባድ እንደሆነ ይነግራቸዋል። እነሱ ያዳኗቸው ሰዎችም ምድርን በተለያየ መንገድ እየቀየሩ እያሳደጉ ያሉ ሰዎችም እንደሆኑ እየነገራቸው ነው። ቡድኖቹም በስተመጨረሻ
በመጨረሻ ለምድር እንደዚህ አይነት ነገር ውለታ በመዋላቸው በጣም ደስ ይላቸዋል። ጀምስንም ተቀላቅሏቸው አብሯቸው እንዲሰራ ይፈቅዱለታል። እሱ ስራ የሚሆነው ደግሞ ችግር ያለበት ቦታ እያጣራ ለነሱ መንገር ነው። እነሱ ሄደው ያንን ችግር እንደሚፈቱ ይነግሩታል። ቪዲዮ ፊልም ከ6 ወር በኋላ ወደፊት ይወስድናል። ፓሪስ ውስጥም በብቸኝነት እንዲቀጣ የተደረገው ቡከር መጠጥ በጣም ጠጥቶ ወደ አፓርትመንቱ እየተመለሰ ነው። አፓርትመንት ውስጥ እንደገባ ግን ኩዊን የተባለችውን የእነሱ ጓደኛ መካከል አንዷን ይመለከታታል። ኩዊን ማለት ከአመታት በፊት እንደሞተች የሚያውቃት ሴት እንደሆነች እያሳየን ፊልሙ ይጠናቀቃል። ክቡራን አድማጮቻችን ኦልድ ጋርድ የተሰኘው ፊልም የተመለከታችሁትን ይመስል ነበር። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ ምንመለስ ይሆናል። እስከዛው ቸር ሰንብቱልን።